በሰውነት ግንባታ ስፖርት ዙሪያ የሚችለው ሰው የለም። በዚች ምድር ላይ የሚፈራው አንድም ነገር የለም። ስፖርት ቤት ውስጥ እሱ በሚገባ ሰዓት ሁሉም ሰው ቦታውን የሚለቅለት አይነት ሰው ነው። ነገር ግን በዚች ምድር ላይ እሱን የሚያስፈራው አንድ ነገር ብቻ አለ። ሴት ልጅን ቀርቦ ማዋራት። ከዚህ ፍርሃቱ የተነሳ አሁን ላይ 38 ዓመት ቢሆነውም አንድ ፍቅረኛ ኖሮት አያውቅም። ታዲያ ይህ ታላቅ ስፖርተኛም ፍርሃቱን ለማስወገድና ፍቅረኛ ለመያዝ የሚገርም መንገድን ይጠቀማል። ሰላም፣ ሁሉም ፊልማችን ጀምሯል። በዛሬ ሁሉም ፊልም የምንመለከተው ቴዲ ቢር የተሰኘው ምርጥ ፊልም ይሆናል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግና የደወሏን በተን በመጫን ቤተሰብ መሆን ትችላላችሁ። ነገር ግን ውድ ቤተሰቦች እነዚህን ፊልሞች ሰርቶ ለእናንተ ለማቅረብ ብዙ ልፋትና ድካም አለውና ቢያንስ ይሄንን ቪዲዮ ላይክ በማድረግ እኔን ማገዙን እንዳትረሱ። ወደ ፊልሙ የሚጀምረው ዴኒስ ፒተርሰን የተባለ ሰው እያሳየን ነው። ዴኒስ በሚኖርበት አካባቢም ሆነ በሚሰራበት ጂም ውስጥ በጣም የሚፈራ ሰው ነው። የሚኖረውም ከእናቱ ከኢንግሪድ ጋር ነው። ዴኒስ አሁን ላይ 38 ዓመቱ ቢሆንም አንድም ፍቅረኛ ኖሮት አያውቅም። በተደጋጋሚ ከሴቶች ጋር ይገናኛል። ነገር ግን ግንኙነቱ ብዙ አይቆይም። ለመጨረሻ ጊዜ ያገኛትም ሜሪቾ የተባለችውን ሴት ነበረ። ሜሪንም ባገኛት ሰዓት ራት ጋብዟት ነበረ። ሜሪም የዴኒስን ትኩረት በጡቶቿ ለመሳብ እየሞከረች ነበር። ነገር ግን ዴኒስ እንዳሰበችው በቀላሉ የሚሳብ አይነት ሰው አልነበረም። ዴኒስ ለእንዲህ አይነት ነገር ሙሉ በሙሉ ስሜት የለውም ነበር። ለረጅም ሰዓታትም ጡቶቿን ካየ በኋላ ሜሪ ከሱ አድናቆትን እየጠበቀች ነበረ። ነገር ግን በሚያሳዝን ሁኔታ ዴኒስ የአንገቷ ሀብል እንደሚያምር ይነግራትና ይወጣል። በዚህም ምክንያት ከሜሪ ጋር ይቆራረጣሉ። ወደ ቤትም ሲመለስ እናቱ ተኝታ ስለነበረ ተደብቆ ለመግባት ይሞክራል። ነገር ግን እናቱ ትይዘዋለች። እናቱም እስከዚህ ሰዓት የት እንዳመሸ ትጠይቀዋለች። ዴኒስም በውሸት ከወንድ ጓደኛው ጋር ሲኒማ እያየ እንደነበረ ነገራት። ኢንግሪድ ግን በንዴት ለእሷ ጊዜ ሊሰጣት እንደሚገባና የሁሉ ሰዓት ለብቻዋ መቆየት እንደማትችል ትነግረዋለች። ዴኒስም እናቱን ይቅርታ ይጠይቃትና ወደ ክፍሉ ይገባል። በሚቀጥለው ቀን ዴኒስና እናቱ ዘመድ ቤት ለመሄድ እየተዘጋጁ ነበረ። ዴኒስ ሻወር በሚወስድበት ሰዓት እናቱም እዛው መጸዳጃ ቤት ትቀመጣለች። ዴኒስ እናቱና ዘመዶቹ በሱ ፊት የፈለጉትን ነገር ቢያደርጉ አያፍርም። ነገር ግን ከሌላ ሴቶች ጋር ምግብ መመገብ በራሱ ያስፈራዋል። ዴኒስም በአጎቱ በንት ቤት ይደርሳል። አጎቱ በንትም ኦይ የምትባል ሴት አግብቶ ስለነበረ እሷን ከቤተሰቡ ጋር ለማስተዋወቅ የተዘጋጀ ፕሮግራም ነበረ። ዴኒስ ግን በፕሮግራም ውስጥ ስለራሱ ነበር የሚያስበው። ፍቅረኛ ይዞ መች ከቤተሰቡ ጋር እንደሚያስተዋውቃትን ማሰብ ይጀምራል። በማግስቱ ዴኒስ በጣም ወደሚወደው ወደ ጂም ስራ ተመልሷል። በጂም ቤት ውስጥ ሜሪን ያገኛታል። ነገር ግን ሜሪ በእራቱ ሰዓት በጣም አስቀይሟት ስለነበረ ዴኒስን ለማናገር ፈቃደኛ አልሆነችም። ዴኒስም ወደ አጎቱ በንት ቤት ከተመለሰ በኋላ ግቢውን ያጸዳለታል። ምሳም አብረው እየተመገቡ እያለ እስካሁን ድረስ ፍቅረኛ እንዳልያዘ አጎቱ ይጠይቀዋል። ዴኒስም እስካሁን ምንም የተለወጠ ነገር እንደሌለና ሴት ልጆችን ቀርቦ ማዋራት እንዳልቻለ ነገረው። የዚህን ሰዓት አጎቱ በንትም አንድ ሀሳብ ለዴኒስ ያቀርብለታል። ወደ ታይላንድ ቢሄድ በርካታ ቆንጆ ሴቶችን እንደሚያገኝና በዛ ከሴቶች ጋር ማውራትን ተለማምዶ እንደሚመጣ ሀሳብ አቀረበለት። ዴኒስም አጎቱ ባቀረበለት ሀሳብ ተስማምቷል። ታይላንድ ውስጥ ስለሚገኙ በርካታ ቦታዎች በቂ ጥናት ካደረገ በኋላ ወደ ታይላንድ ለመሄድ ወሰነ። በማግስቱ ዴኒስ እንደተለመደው ወደ ጂም ይሄዳል። በጂም ውስጥ ሜሪን በድጋሚ ያገኛታል። ሜሪ አሁንም እሱን ለማናገር ፈቃደኛ አልሆነችም። በእራት ሰዓት ስለተፈጠረው ነገር ይቅርታ ይጠይቃታል። ዴኒስ ከሁሉም በላይ የከበደው ጉዞውን ለእናቱ ማስረዳት ነበር። ከእናቱ ጋር አንድም ቀን ተለያይተው አያውቁም። አሁን ላይ እናቱን ለሳምንታት ትቷት ሊሄድ ስለሆነ እንዴት እንደሚያሳምናት ግራ ተጋብቷል። ዴኒስም ለእናቱ ወደ ጀርመን በአካል ግንባታ ውድድር ለመወዳደር እንደሚሄድ ይዋሻታል። ኢንግሪድ ግን አሁንም በሱ ጉዞ ፈቃደኛ አልሆነችም። ዴኒስ ባቀረበው ሀሳብም አኩርፋ ስለነበር እናቱ ከዛን ቀን ጀምሮ በሯን ዘግታ ትቀመጣለች። ዴኒስም እናቱን ሳያገኛት ወደ ታይላንድ መሄድ አልፈለገም ነበር። ታይላንድም ከደረሰ በኋላ በፓቲያ ሁለገብ ሆቴል ውስጥ ያርፋል። እንግዳ ተቀባዩም ለዴኒስ ከክፍሉ ጋር አብሮ ሴቶችን ይፈልግ እንደሆነ ተጠይቀዋለች። ነገር ግን ዴኒስ እንዲህ አይነት ነገር እንደማያስፈልገውና ባዶ ክፍል ብቻ እንደሚፈልግ ይናገራል። ዴኒም ከሆቴሉ ከወጣ በኋላ የአጎቱ በንት ጓደኛ የሆነውን ስኮትን ያገኛል። ስኮት ማለት ከዚህ በፊት ለዴኒ አጎት ሚስት ያመጣለት ሰው ነው። አሁንም የዴኒን ችግር አጎቱ በንት በደንብ ስላስረዳው ለዴኒ ጥሩ ሴቶችን እንደሚያመጣለት ቃል ገባለት። ዴኒስንም የሚፈልገው ምን አይነት ሴት እንደሆነ ጠየቀው። ትላልቅ ዳሌ ያላት አሊያም ትላልቅ ጡቶች ያላት ብሎ ሲያማርጠው ዴኒ ማንኛውንም ሴት ብቻ ቀርቦ ማናገር እንደማይችልና እሱም መተው እንደሚፈልግ ተናገረ። ስኮትም በሐሳቡ ይስማማና ምሽት ላይ ተመልሶ እንዲመጣና አሪፍ ሴቶችን እንደሚያገናኘው ቃል ይገባለታል። ዴኒስም ለምሽቱ ጉዞ ልብስ ለመግዛት ወደ ቡቲክ ይሄዳል። ቢሆንም ግን በሱ ልክ ምንም አይነት ልብስ ሊያገኝ አልቻለም። በዚህም ምክንያት እንደ አዲስ ልብስ ለማሰራት ይገደዳል። እቤትም ከገባ በኋላ እናቱ በጣም ስለናፈቀችው ስልክ ወደ እናቱ ጋር ይደውላል። ነገር ግን እናቱ ስልኩን አታነሳለትም። የዚህን
ሰዓትም በሩ ይንኳኳና ጠዋት ያዘዘው ልብስ በፍጥነት ደርሶለት ይመጣል። ዴኒም ልብሱን ከቀየረ በኋላ ስኮት በምሽትና ስላለው ወደ ስኮት ጋር ይሄዳል። ወደ ባር ውስጥ በሚሄድ ሰዓትም ሁሉም ሰዎች አንዳንድ ሴት ይዘው እየተዝናኑ ነበር። በዛ ባር ውስጥም ብቻውን የሚገኘው ዴኒስ ብቻ ነበር። ስኮትም አንድ ፓት የተባለች ሴትን ወደሱ ጋር ያመጣለታል። ፓትም ዴኒስን ለማስደሰት እየሞከረች ነበር። ነገር ግን ዴኒስ አይናፋርነቱ ሊለቀው አልቻለም። ሰውነቱን በጣም ትልቅ እንደሆነ እየነገረችው እሱም ማድነቅ ትጀምራለች። ትላልቅ ደረቶችንም እንደምትወድ ነገረችው። ዴኒስ ከፓት ጋር በመገናኘቱ ብዙም ደስተኛ አይደለም። ቢሆንም ግን ዛሬ ምሽቱን ከሷ ጋር የግዴታ ማሳለፍ አለበት። ፓትንም ይዟት ወዳረፈበት ሆቴል ይደርሳሉ። የሆቴሉ ክፍል ውስጥም እንደደረሱ እሱ አልጋ ላይ እንድተኛና እሱ ሶፋ ላይ እንደሚተኛ ተናገረ። ነገር ግን ፓት ይህንን ለማድረግ እዚህ ድረስ እንዳልመጣችና አብረው መተኛት እንዳለባቸው ነገረችው። ዴኒስ ግን ፍቃደኛ አልሆነም። በዚህም ምክንያት ፓት በጣም ትናደድና ዴኒስን ትታው ትሄዳለች። በማግስቱም ዴኒስ ስፖርት ከሰራ በጣም ስለቆየ በአካባቢው ወደሚገኝ ስፖርት ቤት ይሄዳል። የስፖርት ቤቱም ተቆጣጣሪ ቶይ ትባላለች። ዴኒስም በስፖርት ቤት ውስጥ ፕሮፕ የተባለን ሰው ይተዋወቃል። ፕሮፕም የዴኒስ አድናቂ እንደሆነ በመናገር የዴኒስን ፎቶ ከመጽሔት ላይ ያሳየዋል። የጀርባ ቅርጹንም በጣም እንደሚወድለት ነገረው። ዴኒስም ዝነኛ መሆኑን ሲያስታውስ በጣም ይደሰታል። በስፖርት ቤት ውስጥም ከሌሎች 4 ሰዎች ጋር ይተዋወቃል። ምሽት ላይም ዴኒስን 4 ጓደኛሞች ያዘጋጁት ፓርቲ ስላለ ወደዛ እንዲመጣ ይጋብዙታል። ነገር ግን ዴኒስ በትህትና እንደማይመጣ ነገራቸው። ዴኒስም ይህንን ያደረገው ወደ ስኮት ጋር ሄዶ ሌላ ሴት ለመሞከር ነበረ። ወደ ስኮት ጋርም ሄዶ እንደተለመደው ሌላ ሴት ይመጣለታል። ነገር ግን አሁንም ከዚች ሴት ጋር መቆየት አልቻለም። ዴኒስም ውስጡ ነጻነት ስላልተሰማው ስፖርተኛ ጓደኞቹ ወደ ጋበዙት ፓርቲ ይሄዳል። ወደ ፓርቲው በሄደ ሰዓትም ጓደኞቹ በደስታ ይቀበሉታል። የስፖርት ቤቱ ባለቤት የሆነችው ቶይም ትገኛለች። ቶይና ዴኒስም ይግባባሉ። ቶይም ስፖርት ቤቱ የባለቤቷ እንደነበርና ከ5 ዓመት በፊት ባለቤቷ ከዚህ ዓለም በሞት እንደተለየ ተነግረዋለች። ባለቤቷም እንደ ዴኒስ ግዙፍ ሰው እንደነበርና በሰውነት ግንባታ ስፖርት ዙሪያም ሻምፒዮን እንደነበር ነገረችው። ከፓርቲው በኋላም ቶይና ዴኒስ አብረው ወደ ቤት ይመለሳሉ። ከዛን ጊዜ በኋላ እነዚህ ሁለት ሰዎችም ጓደኛሞች ይሆናሉ። ዴኒስም አብዛኛውን የከተማውን ቦታ ከቶይ ጋር አብሮ ይጎበኛል። አንድ ቀንም በባህር ዳርቻ ላይ ቁጭ ብለው እያሉ ዴኒስ ስሜታዊ ይሆናል። ቶይንም ሊስማት ሲሞክር ቶይ እንደማይሆን ትነግረዋለች። ዴኒስም ሴት ልጅን በጣም ይፈራ ስለነበረ ዛሬ እንደምንም ሊስማት ቢሞክርም ሳይሳካለት ይቀራል። በዚህም በጣም እያዘነ ወደ ቤት ይመለሳሉ። ዴኒስም ወደ ሆቴሉ ከደረሰ በኋላ ቶይን ተሰናብቷት ወደ ሆቴሉ ይገባል። ቶይም ባህር ዳርቻው ላይ ስለተፈጠረው ነገር ይቅርታ ተጠይቀውና ወደ እሷ ክፍል አብረው እንዲሄዱ ጠየቀችው። ዴኒስም በቶይ ሀሳብ ተስማምቶ ወደ እሷ ቤት ሄዷል። እየተሳሳሙን በነበረበት ቶይ ታቋርጠውና ይህንን ማድረግ እንደሌለባቸውና አልጋ ላይ ወጥተው እንዲተኙ ትነግረዋለች። ዴኒስም እንዲህ አይነት ነገር አድርጎ ስለማያውቅ በጣም በፍራቻ ወደ ቶይ አልጋ ጋር ይሄዳል። ከዴኒስም ጋር አብረው ለመተኛት እየተንደረደሩ ባለበት ዴኒስን የማይለቀው መጥፎ ፍራቻ ይነሳበትና ትቷት ይወጣል። ዴኒስም ቶይን ትቷት ከወጣ በኋላ ባለቤቷ እንደሞተባትና አሁንም ደግሞ እሱ ትቷት ሲሄድ ምን ያህል እንደምትጎዳ ሲያስብ ወደ እሷ ይመለሳል። ቶይም ዴኒስ እንደተመለሰ ይቅርታ ተጠይቀዋለች። የራሷን ስሜት ብቻ እያዳመጠች እሱን እንዳስጨነቀችው ስለገባት ምንም ነገር ሳያደርጉ አብረው መተኛት እንደሚችሉ ትነግረዋለች። የዛን ቀን ምሽትም ዴኒስ እና ቶይ ምንም ሳያደርጉ በአንድ አልጋ ላይ ያድራሉ። በማግስቱም ዴኒስ እናቱ ኢንግሪድን ማየት ስላለበት ወደ ዴንማርክ ይመለሳል። እናቱ ኢንግሪድም ዴኒስ እንደመጣ በጣም ትደሰትና ትቀበሏለች። ስለ ውድድሩ መጠየቅ ትጀምራለች። ዴኒስም ስለ ውድድሩ ሁኔታ በኋላ እንደሚነግራት ቃል ይገባና ከቤት ይወጣል። ከቤት እንደወጣም የሚከራየውን አፓርታማ እየፈለገ ነበረ። ዴኒስም እናቱን የደበቃት ነገር እንደ ጥፋተኝነት ስለተሰማው ወደ እናቱ ጋር ይሄዳል። የሄደውም ውድድር እንዳልሆነና ታይላንድ ሴት ፍለጋ እንደሄደ ነገራት። እናቱንም ይቅርታ ይጠይቃታል። ኢንግሪድ ግን ይህንን ስትሰማ ትናደዳለች። ውሸታም ልጅ እንደሌላትም ትነግረውና ከክፍሏ ታስወጣዋለች። በማግስቱም ኢንግሪድ ወደ ዴኒስ ጋር ትደውላለች። ዴኒስም ቤት እንደመጣ ቁጭ ብለው ማውራት እንዳለባቸው ነገረችው። ዴኒስም ታይላንድ በሄደ ሰዓት ከሴት ጋር እንደተኛ ጠየቀችው። ዴኒስ ግን ሁሉንም ነገር ለሷ መናገር እንደማይጠበቅባት ተናገረ። እናቱም በንዴት እንደ አባቱ እንደሆነ ትነግረዋለች። አባቱም እንዲህ ውሸታም ሰው እንደነበረና አጭበርባሪ እንደነበር ነገረችው። የዴኒስም አባት ገና እንደተወለደ ጥሏቸው ነበር የጠፋው። እናትየውም አሁንም ድረስ ዴኒስ ከሷ እንዲለይ አትፈልግም። ዴኒስም በእናቱ ንግግር እየተጨናነቀ ወደ ስፖርት ቤት ሄዶ ስፖርቱን መስራቱን ቀጥሏል። ወደ ታይላንድም ከተመለሰ በኋላ ቶይን ያገኛታል። ቶይንም ወደ ዴንማርክ ይዟት ይመለሳል። ዴንማርክ ውስጥም የተከራየውን ቤት ያሳያታል። ቶይም አፓርታማውን በጣም ወደዋለች። ለመኖርም ምቹ እንደሆነ እየነገረችው የዴኒስን ምርጫ ማድነቅ ጀመረች። ዴኒስም ወደ ከተማ መሃል መኖር እንዳለመደና የሚኖረው ከከተማ ወጣ ብሎ ከእናቱ ጋር እንደሆነ ነገራት። ቶይም ይህንን ስትሰማ ትገረማለች። እስከዚህ እድሜው ድረስ እንዴት ከእናቱ ጋር ሊኖር እንደቻለ ጠየቀችው። ዴኒስም ለቶይ የአንገት ሐብል በስጦታ መልክ ይሰጣታል። ቶይም እናቱን መተዋወቅ እንደምትፈልግ ስትነግረው እናቱ በከባድ የልብ ህመም ሆስፒታል ውስጥ እንደምትገኝና አሁን ላይ መተዋወቅ እንደማይችሉ ይነግራታል። በማግስቱም ቶይና ዴኒስ ልብስ ለመግዛት ወደ ገበያ ማዕከል ይሄዳሉ። በሚያሳዝን ሁኔታ ግን የገበያ ማዕከል ውስጥ ዴኒስ እናቱን ይመለከታታል።
እናቱም እንዳታየው ሲል ቶይን ይዞ ወደ አንድ ጡት ማስያዣና ፓንት መሸጫ ውስጥ ይገባሉ። ነገር ግን ከእናቱ እይታ ማምለጥ አልቻለም። እናቱም እንዳየችው ወደሱ ጋር ትሄዳለች። ሰላም ትለውና ማን እንደሆነች ጠየቀችው። ለእናቱም ቶይ ከታይላንድ ያመጣት ሚስቱ እንደሆነች ይነግራታል። ቶይም የዚህን ሰዓት የዴኒስን እናት የልብ ህመሙ እንዴት እንደሆነላቸው ትጠይቃለች። ኢንግሪድም ቶይን ስለምን የልብ ህመም ነው የምታወሪው ብላ ትጠይቃታለች። ዴኒስም ቶይን በፍጥነት ይዟት ከአካባቢው ላይ ይሄዳል። ዴኒስም ከምን ጊዜውም በላይ በእናቱ በጣም ተናዷል። እናቱ ቶይን በጣም አመናጭቃት ስለነበረ ቶይም ደንግጣለች። ምን አይነት እናትም እንዳለችው መጠየቅ ጀመረች። ነገር ግን ዴኒስን እናቶች በእርጅና ጊዜ እንደዚሁ ሊነጫነጩ እንደሚችል እየነገረች ቶይ ማጽናናት ትጀምራለች። ዴኒስም በፍጥነት ከከተማ ወጣ ወዳለ ወደ እናቱ ቤት ይሄዳል። እናቱ በጣም ተናዳ ቤቱን በሙሉ አበላሽታው ነበረ። ብርጭቆዎችንም በምሰብር ሰዓት እጇ ተቆርጦ ነበረ። ዴኒስንም ለብቻዋ ትቷት ሊሄድ እንደሆነ መጠየቅ ጀመረች። ዴኒስም ላለፉት 38 ዓመታት ሙሉ ከሷ ጋር እንደኖረና አሁን ላይም የራሱን ህይወት መመስረት እንዳለበት ይነግራታል። እናቱ ኢንግሪድም በድጋሚ እሱ እንደ አባቱ መሆኑን ትነግረዋለች። ዴኒስም እንደ አባቱ እንዳልሆነ መናገር ጀመረ። አባቱ ኢንግሪድን ካገባና ዴኒስን ከወለደች በኋላ ትቷቸው መጥፋቱ ትልቅ ጥፋት እንደሆነ ይነግራታል። ነገር ግን ዴኒስ ከእናቱ ጋር እስከ መጨረሻው መኖር እንደማይችልና ትዳር ለመመስረት ሲል እናቱን ትቶ መሄዱ እንደ አባቱ ነው ሊያስብለው እንደማይችልም ይነግራታል። በመጨረሻው ትዕይንትም ዴኒስ ለእናቱ ከባለቤቱ ቶይ ጋር እየመጣ በየጊዜው እንደሚጠይቃትና እንደሚንከባከባት ቃል ይገባል። ፊልሙ እዚህ ጋር ያበቃል። የአንዳንድ ፊልሞች አስተላለቅ ሁሉንም ሰው በሚያስማማ ሁኔታ አሪፍ ወይም መጥፎ ሊባል ይችላል። የዚህ ፊልም መጨረሻ ግን እንደየተመልካቹ የተለያየ ስሜትን የሚፈጥር ነው። እናንተ ዴኒስን ብትሆኑ ከእናታችሁ ጋር ትቀሩ ነበር አሊያም አዲስ ህይወት ትመሰርቱ ነበር? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።